በተለይ ውጭ ዓለም ላይ ያሉ እህቶች በስልክ ይገናኙና ኦር ቤተሰብ ይመርጥና ኒካ ያስራሉ። ከዛ በሆነ ነገር ሳይግባቡ ሲቀሩ ወንዱ ይቸኩልና ይፈታል። እንደሌላ ይመስለዋል። ዞሮ ዒዳዋ ሳያልቅ የሚመልስ ይመስለዋል። ዒዳ የለም። አንድ ጊዜ ከተፈታች አለቅ። ሶስት የመቁጠር ያስፈለገው ትዳር ለጀመሩ ሰዎች ትዳር ጀምረው ተለያይተው ሌላ ሀገር ቢኖሩ ኦር አብረው ቢኖሩ ከ3 ዓመት በኋላ ቢፈታትም እንኳን ዒዳ መቁጠር አለባት። ግና ኒካ አስሮ የፈታት እንደሆነ ሳይገናኙ ዒዳ የለም። ኒካው እንደተፈታ አለቅ። የሞተ እንደሆነ ነው ዒዳ ያለው። እሱን እንደርስበታል። አዛን بعد الأذان إن شاء الله ላት ከሆነ ግማሹን ይስጣታል። ካልወሰነስ መጀመሪያ ካልተነገረ ይሄን ያህል ሽብር ይሄን ያህል ብር ተብሎ ካልተተመነስ አካባቢው ላይ በሷ ደረጃ ያሉ ሴቶች ሲታሰርላቸው ይሰጣቸው የነበረውን መህር ይወሰንላትና ከዛ ግማሹ ይሰጣታል ከፈታት። ሳዲሰን ኢማ ተዘውጁ ቀብለ الدخول بها ከመጋባ ኒካ አስሮ ትዳር ከመጀመራቸው በፊት ወይንም ግንኙነት ከመኖሩ በፊት የሞተ እንደሆነ بعد العقد ከሆነ ثبت لها الميراث ለሷ ውርስ አለላት። በኒካው ብቻ የሚስትነት ውርስ ይገባታል። والصداق كاملا ግማሽ የሚለው ይቀርና ሙሉ መህር ይሰጣታል። ለምንድን አልተፋቱማ? ሞተ እንጂ አልተፋቱ። ያኛው ተፋተው ነው ግማሽ እየሰጣት ያለው። لقضاء رسول الله صلى الله عليه وسلم بذلك نبي صلوات ربي وسلام عليه በዚህ መልኩ ፈርደዋልና إن كان سمى لها صداقا መጀመሪያ ኒካ ሲታሰር ተመኑን ነግሮ ከነበረ ያንን ይሰጣታል። وإن لم يسمي ካልሰየመ ደግሞ فلها مهر المثل وعليها عدة ماذا الوفاة በአካባቢ በሷ መጠን ያሉ ሴቶች የሚሰጣቸው መህር ይሰጣታል። ዒዳ መቁጠርም ይጠበቅባታል። 4 ወር ከ10 ቀን እንደሌላው ባል እንደሞተባት ሴት ዒዳ ትቆጥራለች። አዳቡ ኒካሂ ወሱነኑ በዚህ አጋጣሚ ያ ጀማዓ እነዚህ 4 መስፈርቶች መሟላት አለባቸው ኒካ ስናስር ብለናል። አንደኛ ወልይ፣ ሁለተኛው 2 ምስክሮች ወይንም ከዛ በላይ፣ ሶስተኛው መህር፣ አራተኛው ሰጥቻለሁኝ ተቀበልኩኝ የሚለው። እነዚህ 4ቱ ማዕዘናት ናቸው። እነዚህ ሳይኖሩ በውሸት ደብዳቤ እገሊና እገሊትና እገሌ ባልና ሚስት ናቸው ብለው የሚሰጡ ሸሪዓ ፍርድ ቤቶች እንዳሉ ሰምተናል። በጣም አሳዝኖ የሚያሳዝን ነው። ማለት ነው ወደ ውጭ በሚሄዱበት ጊዜ በተለይ ወደ አረቡ ዓለም በሚሄዱበት ጊዜ አረብ ዓለም ላይ የኖራችሁ ሰዎች አንድ አሰሪ ባልና ሚስት የሆኑ ወይንም እህትና ወንድም የሆኑ ለሾፌርነትና ለቤት ሰራተኝነት ኦር ለአትክልት አጨጭና ለሆነ ስራ ሁለቱን ይፈልጋል። ሁለቱ በሚሄዱበት ጊዜ የሆነ ደብዳቤ መኖር አለበት። እህትና ወንድም መሆናቸው ወይም ባልና ሚስት መሆናቸው። በተለይ ባልና ሚስት የሚለው ብዛት ይበዛል። አንድ ወንድም ደወለና ባልና ሚስት ቪዛ አግኝቻለሁኝ ከሆነች ጋር ኒካ ሳላስር ደብዳቤ አጽፌ ቢሄድ ሸርዓን ይፈቀዳል ወይ ብሎ ሲለኝ ይሄማ ሐራም ነው፣ ለምንድነው አግብተህ ማትሄደው አሉ። አይ በዚህ መልኩ እየተሰራ ስላለ ነው አለ። ማን ነው የሚሰራው? በዚህ መልኩ ደብዳቤ ይሰጣቸዋል። ማን ነው የሚሰጠው? ኢዕቲባር የሚያደርገው ኤምባሲው። ሁለተኛ ማግባት እኛ ያው ግልጽልጽ አድርገን ነው የምንናገረው። መቼም የሚቀየምም ካለ ሁለተኛ ማግባት ፈለገ። መጀመሪያ ከገጠር ይዟት የመጣቷ ሚስቱ አነሰችበት። ከሱ ጋር አብራ አላርፋለች። ስለዚህ ሁለተኛ ማግባት ፈለገ። ሁለተኛ ያገባ እንደሆነ ደግሞ ፍታኝና ንብረት አካፍለኝ አለችው። ፍርድ ቤት ልታቆመው ነው። ከዚህ ውርደት በድብቅ ሐራም የሆነ ኒካን አስሬ እዛች ጋር እየሄድኩኝ ፏ እያልኩ መጣለው ቀን ማታ ማታ ደግሞ ባልሽ ነኝ እያልኩ ከዚች ጋር እኖራለሁኝ ለማለት ሙኻደዓ ማአላህ ዐዘ ወጀል ከአላህ ጋር የሚጫወተው የድብብቆሽ ጨዋታ ነው። ፈልነተቂላህ ዐዘ ወጀል። በዚህ ደረጃ ጉዳዩ ካስፈለገ
ዲሲሽን ሜከሩ አንተ ነህ። ህይወት አንተ ነህ የምትወስነው። አይ ኖ ኖ ኖ ኖ ሌላ አደጋ ያመጣብኛል ካልክ አደብ ይዘህ ከነበረው ህይወትህ ጋር ኑር። እዚህ ጋር ያለው ህይወት ምናልባት አለመመቸት ነው። አልበቃኝም ብለህ ሁለተኛ ከጨመርክ ማክሲመም ፍርድ ቤት መቆም ነው፣ ኦር ንብረት መካፈል ነው፣ ኦር ሽማግሌ ገብቶ ነገሩን ፊክስ ማድረግ ነው። ብዙ ጣውረድ ሊኖር ይችላል። ያ ያንተ ጉዳይ ነው። ያኛው ግን ከጀሃነም ጋር ቀልድ ነው። ከጀሃነም ጋር ሰድቁኒ በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። هكذا نقول لما المتعة هي تلاعب بكتاب الله عز وجل وبسنة رسول الله صلى الله عليه وسلم وكذلك استهزاء على شريعة الإسلام بمستر متعة مبالو نكاح قرآن لاي مسال مالي أستمر لاي مهلاقتنا شريعان دم مدمسسنا سنة سيئة مدفو من قد يساين يالنا وخاصة علم يكأنس سيهد دعاتوش بزي درجة أوتتو يانداندون محابراوي تشجر لمن ناقر يتقوتبو سيهدو ولماوش يالكو سيهدو محابرسبو زن سلا شريعة ممارن يتوسي متى يفيكي واستمرو يتأفا سيمتا إيه يننا ينان تيرببكوش تكبار ونتنيا شريعة هونو يميسر رابت زمن متال من سن في الإسلام سنة سيئة فله وزرها ووزر من عمل بها مدفون قدانا ياسايا بإسلام وانجل اللبت በዚያ ጎዳና የሄዱ ሰዎችም ወንጀል በሙሉ እሱ ላይ ይጎድፋሉ። አንድ ሁለተኛ ዝሙት ሲሰራ ተደብቆ ነው የሚሰራው። ከዚያም